ስለዚህ ኢየሱስ ክርስቶስ የተናገረውን ትንቢት ለሰው ልጆች የሰጠውን ተስፋ በሞቱና በሦስተኛው ቀን በመነሳት ለሰው ልጆች ፈጸመ። ከዛም ሰዎች ወደ እግዚአብሔር መንግሥት ወደ እግዚአብሔር ክብር መመለስ እንደሚችሉ ነገራቸው። እዚህ ጋር ምንድን ነው የተሰራው የሚለውን ነገር በደንብ እንድንረዳ ትንሽ ወደኋላ መለስ ብለን ብንመለከት ጥሩ ነው። እግዚአብሔር ለእስራኤላውያን የሰጣቸው ሕግና ስርዓት ነበር። በዚህ ሕግና ስርዓት ሰዎች ኃጢአት እንደሚሰሩ እግዚአብሔር ስለሚያውቅ ኃጢአታቸው ይሰረይ ዘንድ የተለያዩ እንስሳትን በእግዚአብሔር ፊት መስዋዕት አድርገው ያቀርባሉ። መስዋዕቱን አቅርበው ይዘው መጥተው መስዋዕቱን ለሊቀ ካህናት ይሰጡታል። ሊቀ ካህናቱ በእግዚአብሔር ፊት ያንን መስዋዕት ይሰዋና ለሰዎቹ ኃጢአታቸው ይቅር እንደተባለላቸው ይነግራቸዋል። በዚህ ምክንያት ኃጢአታቸው ለዓመት ይሸፈናል። መጽሐፍ ቅዱስ እንደሚናገር በእግዚአብሔር ዘንድ አይታይም። ነገር ግን የሊቀ ካህናቱ የሰው ልጆች መስዋዕት በእግዚአብሔር ዘንድ ፍጹም ሊያደርግ አይችልም ነበር። ለዚህ ነው ኢየሱስ ክርስቶስ ሲሞት ያንን የብሉይ ኪዳን ስርዓት ሪፍሌክት እያደረገ እሱን ሚረር እያደረገ እያሳየን ያለው። ስለዚህ ኢየሱስ ሲሞት ፍጹም እና ንጹሕ የሆነ መስዋዕት በእግዚአብሔር ዘንድ ሆኖ ራሱን አቀረበ ይለናል እግዚአብሔር ቃል። ስለዚህ የሰው ልጆች ኃጢአት ይሸፈን የነበረው ለጊዜው ለዓመት ይወገድ የነበረው ለዘላለም ፍጹም በሆነው በክርስቶስ ደም ግን ለዘላለም እንዲወገድ በእግዚአብሔር አብ ትእዛዝ አማካኝነት ኢየሱስ ክርስቶስ ራሱን ሰጥቶ ለሰው ልጆች ሁሉ ሞተ። ስለዚህ ኢየሱስ ሲሞት ፍጹም የሆነ መስዋዕት ነው። ለማን? ለሰው ዘር በሙሉ። ቅድም እንደነገርኳችሁ ዮሐንስ በዮርዳኖስ እያጠመቀ በነበረበት ጊዜ ኢየሱስ ሲመጣ እንደዚህ አለ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። የዓለምን ኃጢአት ማስወገድ ለካስ የሚችል አቅም ነበረው በመንፈስ አይኖቹ ሲመለከት ይዘው። ስለዚህ ኢየሱስ ክርስቶስ የዓለምን ኃጢአት እንዴት አስወገደ? በመስቀል ላይ ሞቶ ምን ሆኖ? ፍጹም የሆነ መስዋዕት ሆኖ ለሰው ዘር በሙሉ ለጥቁሩ፣ ለነጩ፣ ለሙስሊሙ፣ ለክርስቲያኑ፣ ለፓጋኑ፣ ለሰው ዘር በሙሉ ኢየሱስ ክርስቶስ ደሙን አፍስሷል። የዓለምንም ኃጢአት አስወግዶ ከዛም ዮሐንስ ወንጌል ላይ የመጥምቁ ዮሐንስ ታሪክን አልፎ ዮሐንስ በወንጌሉ ሲነግረን እንደዚህ ይላል፣ እርሱም አለ ኢየሱስ ወደ ገዛ ወገኖቹ መጣ አለ። የገዛ ወገኖቹ ግን አልተቀበሉትም፣ እንደውም ሰቀሉት። መጽሐፍ ቅዱሳችን እንደሚነግር የገዛ ወገኖቹ ብሎ የሚነግራቸው እስራኤላውያንን ነው፣ አይሁዳውያንን ነው። የገዛ ወገኖቹ አልተቀበሉትም። ነገር ግን አለ ተስፋ አለ፣ አለመቀበላቸው ማተር አያደርግም። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። ኢየሱስ ያድናል። አይታችኋል። ኢየሱስ ክርስቶስን ሰው ከተቀበለ ለዛ ሰው የእግዚአብሔር ልጅ የመሆን ስልጣን ተሰጥቶታል። የእግዚአብሔር ልጅ መሆን ይችላል። እንዴት ካላችሁ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ እንደተናገረው ዳግም ልደት በሚባል ሂደት፣ ዳግም ልደት ማለት ሰዎች በስጋ ከሰው ልጅ ከአባትና እናታቸው ይወለዳሉ እና ዳግም ልደት የሚለውን ሀሳብ ምናልባት ይበልጥ ለመረዳት ከፈለጋችሁ እዚሁ ቻናል ላይ ሄዳችሁ መመልከት ትችላላችሁ። የዳግም ልደት ምንነት የሚል ትምህርት አለ። ስለዚህ ዳግም ልደት በሚባለው በዛ ፕሮሰስ ሰዎችን እግዚአብሔር ከወደቁበት ውድቀት፣ ከሳቱበት መሳሳት ወደ እግዚአብሔር ልጅነት አመጣቸው።
ስለዚህ ሰው የእግዚአብሔር ልጅ የሚሆነው ከእግዚአብሔር በመንፈስ አማካኝነት ሲወለድ በእግዚአብሔር ቃል በመንፈስ ቅዱስና ክርስቶስ ኢየሱስን በማመን አማካኝነት ሰው የእግዚአብሔር ልጅ ሲሆን ከዘላለም ቅጣት ከዘላለም ጥፋት ይድናል ማለት ነው። ስለዚህ ወንጌል ምንድን ነው የሚለውን ነገር አንስተን እያወራን ነበር። ወንጌል እነዚህን 4 ነገሮች ያካትታል። እስካሁን ሜንሽን ያደረግኩላችሁ አንደኛ እግዚአብሔር ሰውን በመልኩና በአምሳሉ ለመልካም ነገር ፈጠረ። ሰው ግን በኃጢአቱ በስህተቱ ያን አታድርግ የተባለውን ነገር በማድረጉ ከእግዚአብሔር ክብርና ከእግዚአብሔር ሕይወት ጎደለ። ለዚህም እግዚአብሔር መልስ ሰጠ። ያም መልሱ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ወደ ምድር መጣ፣ ስለ ሰው ልጆች ሁሉ ኃጢአት በመስቀል ላይ ሞተ፣ ተሰቀለ፣ ወደ መቃብር ወረደ፣ በሦስተኛውም ቀን ተነሳ። ከዛስ አራተኛው የሰው ልጅ ለዚህ እግዚአብሔር ለሰራለት ስራ የሚሰጠው ምላሽ ወይም ደግሞ ለተቀበሉት ብዬ ቅድም ያወራኋቸው ሐሳብ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ወንጌል ይሄ ነው። ሰው ከእግዚአብሔር ሕይወት ጎደለ። እግዚአብሔር ለመልካም ነገር ፈጥሮት ሳለ ነገር ግን የወደቀውን ሰው ሊያድን እግዚአብሔር ልጁን ኢየሱስ ክርስቶስን ላከ። ልጁ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሕይወቱን ሰጠ ለሰው ልጆች። ሕይወት የተሰጣቸው ልጆች አዎ ለኔ ነው ብለው ሲቀበሉ ያንን ሕይወት ያገኛሉ። በምን ምክንያት? በእምነት አማካኝነት፣ በጸጋ አማካኝነት። ብዙዎች ሰው ሚድነው በስራው ነው ብለው ያስባሉ። ሰው በስራው እንደማይድን መጽሐፍ ቅዱስ አስረግጦ በሮሜ መጽሐፍ ላይ ይነግረናል። ሰው በሕግ ስራ በእግዚአብሔር ፊት ሊጸድቅ ስለማይችል ማለት ነው አይችልም ማለት ነው። ስለማይችል እግዚአብሔር አንድያ ልጁን ለሰው ልጆች ሰጠ። ስለዚህ በልጁ በሆነው ቤዛነት በኩል አለ መጽሐፍ እንዲያው በጸጋው ይጸድቃል። እንዲያው ነው በጸጋው እግዚአብሔር በሰጠ ስጦታ ማለት ነው ይጸድቃሉ ማለት ነው። ስለዚህ ለሰው ልጆች አሁንም የመጽደቅ መንገድ አላቸው፣ የመጽደቅ እድል አላቸው። እንግዲህ እንደኔ አይነት ኃጢአተኛ ብሎ በጣም ብዙ ሰው ራሱን ይኮንናል። ልክ ነው፣ ሰው ኃጢአተኛ፣ ነገር ግን ጻድቅ መሆን ይችላል። እንዴት? እንዲያው ካለ ሌላ የሚያደርገው ነገር ሳይኖር እንደማለት ነው። ከዚያስ በጸጋ የእግዚአብሔር ጸጋ ስለበዛ ወይም የእግዚአብሔር ጸጋ ስለሚበዛልን ነው እንጂ የምንጸድቀው በራሳችን አቅምና ችሎታ በስራችን አይደለም። ሰው መልካምን ነገር የሚያደርገው ታዲያ ለምንድን ነው ካለን፣ አንደኛ ስለ ዳነ ነው የሚያደርገው። ሰው ባይድንም እንኳን የእግዚአብሔር ባህሪ በሱ ሕይወት ላይ ስላለ በሱ ውስጥ ስለገባ እግዚአብሔር ሰውን ሲፈጥረው የሕይወትን እስትንፋስ እፍ አለበት ይላል። ስለዚህ ያ እፍ የተባለበት ሕይወት የእግዚአብሔርን ባህሪ እንዲገልጥ የሰውን ዘር ያደርገዋል ማለት ነው። ስለዚህ ሰው ሳይድንም መልካምን ነገር ሊያደርግ ይችላል። ምክንያቱም ይህን ምሳሌ በደንብ ለመረዳት ካስፈለገ የቆርኔሌዎስ የሚባል አንድ ሰው አለ። በሐዋርያት ሥራ ላይ ያለ አንድ ሰው። ቆርኔሌዎስ የሚባል መልካም ሰው ነበር። ምጽዋትን የሚያደርግ የሚጾም፣ የሚጸልይ በመልካምነቱ የተመሰከረለት ሰው ነበር እና ይህ መልካም ሰው መልካም ነገሮችን ያደርግ ነበር፣ ይጾም፣ ይጸልይ ነበር። አንድ ቀን በ9 ሰዓት በቤተ መቅደስ ለመጸለይ ሲገባ መልአክ ተገለጠለትና ልታደርግ የሚገባህን በቁርበት ፋቂው ቤት የተቀመጠው ጴጥሮስ የተባለ ሰው ይነግርሃል፣ ሂድ ወደሱ አለ። ከዛ በጣም በደስታ መልአክ ስለተገለጠለት ቆርኔሌዎስ ወጣ። ከዛ በማግስቱ የእሱን ትልቅ ሰው ነው ቆርኔሌዎስ የሚባለው ሰው በአካባቢው የሚፈራ የጦር አለቃ የሆነ ሰው እና ከታማኝ ወታደሮች አንዱን ከሰራተኞቹ አንዱን አድርጎ 3 ሰዎችን ወደ ጴጥሮስ ላከ፣ ወደ ቁርበት ፋቂው ቤት እና ወደ ቁርበት ፋቂው ቤት ሄደው እነዛ ሰዎች እንደዚህ ሆነው ብለው የሆነውን ነገር አስረድተው ወደ
ቆርኔሌዎስ ይዘውት መጡ ጴጥሮስም ሲመጣ ቆርኔሌዎስና ቤተሰቦቹ ተቀምጠው ጠበቁት። ከዛም ነገራቸው የሆነውን ነገር ቆርኔሌዎስ ለጴጥሮስ አስረዳው። አንተ መልካም ነገር እንደምትነግረን እናውቃለን፣ ምክንያቱም መልአኩ ወደ አንተ እንድልክና እንዳስመጣ ነግሮኝ ነው። ስለዚህ ምንድን ነው የምናደርገው ሲለው ጴጥሮስ በክርስቶስ ኢየሱስ የመስቀል ሥራ እንዲያምኑ ስለ እግዚአብሔር መንግሥት ሰበከላቸው ይላል። ስለዚህ የእግዚአብሔር መንግሥት ወይም የእግዚአብሔርን ሕይወት እግዚአብሔር የላከውን አንድያ ልጁን ኢየሱስ ክርስቶስን ሰበከላቸው። ኢየሱስን በሰበከ ጊዜ በሁሉ ላይ መንፈስ ቅዱስ ወረደባቸው። ይሄ መልካም ሰው ለመዳን ስለ ክርስቶስ መስማት አስፈልጎት ነበር። መልካምነቱ እኮ ማይካድ ነው፣ በሰዎች ዘንድ በጣም የተወደደ ሰው። ነገር ግን ለመዳን ኢየሱስ ክርስቶስ አስፈልጎት ነበር። ስለዚህ ዛሬ ብዙ መልካም ሰዎች በዚህ እንደምትሰሙ እንደምታዩ ተስፋ አድርጋለሁ። መልካምነታችሁ ጻድቅ ሊያደርጋችሁ አይችልም። መልካምነት የጻድቅ ባህሪ ቢሆንም እንኳን ለዚህ ነው ኢየሱስ ክርስቶስ ለሰው ልጆች የሞተው በመልካምነታቸው ሊድኑ ስላልቻሉ ነው። ይህንን በደንብ እንድታውቁ እወዳለሁ።